ተራ እረኛ የነበረው ብላቴና እንዴት የእስራኤል ታላቁ ንጉሥና የታሪክ አባት ሊሆን ቻለ? ይህ እንደ እግዚአብሔር ልብ የሆነ ሰው የተባለው የንጉሥ ዳዊት አስደናቂ ታሪክ አጭር ቅኝት ነው። አንደኛ፣ ምርጫው ከወንድሞቹ ሁሉ ታናሽና የተናቀ ቢሆንም እግዚአብሔር ግን ከልቡ አይቶ በነቢዩ ሳሙኤል እጅ ለንግሥና ቀባው። ሁለተኛ፣ እምነቱ በእግዚአብሔር ስም ብቻ ታምኖ ግዙፉም ጎልያድን በአንዲት የወንጭፍ ድንጋይ በመታል የእስራኤልን ሕዝብ አዳነ። ሦስተኛ፣ ንግሥናው ነገዶችን አንድ አድርጎ ኢየሩሳሌምን የእግዚአብሔር ከተማና የንግሥና ማዕከል አደረጋት። ነገር ግን ዳዊት ፍጹም አልነበረም። ታላላቅ ስህተቶችን ቢሠራም በንስሐና በሚደንቁ መዝሙሮቹ ሁልጊዜ ወደ አምላኩ ይመለስ ነበር። የዳዊት ሕይወት እግዚአብሔርን መውደድና እውነተኛ ንስሐን ያስተምረናል። ሙሉ ታሪኩን በመጽሐፍ ቅዱስ ያንብቡ። ለተጨማሪ አስተማሪ ታሪኮች ቻናላችንን ሰብስክራይብ ያድርጉ።